ጤና ይስጥልኝ ውድ የረቂቅ ቤተሰቦች እንደምን ከረማችሁ። እኔ ጽጌረዳ ዘላለም እባላለሁ ባዮሜዲካሊስት እንዲሁም የልዩ ፍላጎት ባለሙያ ነኝ። ዛሬ ስለ ስቲም ሴል ቴራፒ አንዳንድ ነገር ለማለት ነው የመጣሁት። በጥሞና ተከታተሉ። ስቲም ሴል ቴራፒ ከእድገትና ከባህሪ እክል ከገጠማቸው ልጆች ጋር ወይም ደግሞ ኦቲስቲክ እክል ካለባቸው ልጆች ጋር ምን ያገናኘዋል የሚል ነገር አይምሯችሁ ላይ እንደሚፈጥር ተስፋ አደርጋለሁኝ። እስቲ መጀመሪያ ያው እንደሚታወቀው የኦቲስቲክ መነሻ ምክንያት ይሄ ነው ተብሎ የሚታወቅ ነገር የለም። ግን አንዳንድ ጥናቶች እንደሚያመለክቱት ከኒውሮሎጂካል ኬዝ ከአንጀትና ከበሽታ ከመከላከል አቅም ጋራ እንዲሁም ከኢንቫይሮንመንታል ፋክተር አንዳንዴም ደግሞ ከዘረመል ጋራ የሚገናኝ ነገር እንዳለው ጥናቶች ያመለክታሉ። ይህ የሆነበት ደግሞ ዋናው ምክንያት ምንድነው? የኦቲስቲክ እክል መነሻው ስለማይታወቅ መፍትሄ ላይ ባለመደረሱ ምክንያት ነው። ወይም ደግሞ መፍትሄው ይሄ ነው ወይም ለኦቲስቲክ ህክምና ይሄ ነገር አለ ተብሎ ልክ ማንኛውም በሽታ በመድኃኒት ትሪት እንደሚደረግ ሁሉ ኦቲስቲክ ግን ትሪት ባለመደረጉና መፍትሄ ስላልተገኘለት ነው ማለት ነው። አሁን ላይ ግን ይህ ስቲም ሴል ቴራፒ ብዙ ነገሮችን ይዞልን መጥቷል። አዲስ ዜናም ጭምር ነው ይዞልን የመጣው። ያው ምንድነው ይህ ስቲም ሴል እንደሚታወቀው ቴራፒ ከተደረገ በኋላ ልጆቹ ላይ ለውጥ አለ ወይም ደግሞ ልጆቹ በተወሰነ ፐርሰንት ለውጥ ያመጣሉ የሚል ጥናቶች አሉ። እስኪ መጀመሪያ ስለ ስቲም ሴል አንዳንድ ነገር ልበላችሁ። በተለያዩ የሰውነታችን ክፍሎች ውስጥ እንደሚታወቀው ሴሎች አሉ። እነዛ ሴሎች ደግሞ ሲሰባሰቡ ቲሹ ይፈጥራሉ። ቲሹዎች ደግሞ ኦርጋንን ይሰሩልናል ማለት ነው። ይህ ስቲም ሴል ለየት የሚያደርገው ነገር ምንድነው? ልዩ የሆኑ ሴሎች ናቸው። ራሳቸውን መተካት፣ ራሳቸውን ማብዛት እንዲሁም ዳሜጅ የሆኑ ሴሎችን የመጠገንም ጭምር አቅም አላቸው የሚል ጥናቶች አሉ። ምንድነው ዋናው እንትኑ ምንድነው? የስቲም ሴል ሌላም ተግባር አለው። ጠቃሚ የሆኑ ኬሚካሎችን በሰውነታችን ውስጥ የመርጨትም ጭምር አቅም ያላቸው ትልቅና ጉልህ ድርሻ የሚወጡ ናቸው በሰውነታችን ውስጥ ማለት ነው። እነዚህ ስቲም ሴሎች ስቲም ሴል ቴራፒ ያው ብዙ አይነት የስቲም ሴል አይነቶች አሉ። ከነዛም ውስጥ እኔ አራቱን ነገር ጠቅሼ ልለፍ። የመጀመሪያው የስቲም ሴል ቴራፒ አይነት ምንድነው? ኢምብሪዮኒክ ስቲም ሴል ይባላል። ይህ ኢምብሪዮኒክ ስቲም ሴል የሚገኘው በዋናነት በማህፀን ውስጥ ሲሆን ጽንስ ከመፈጠሩ ጀምሮ የምናገኛቸው ሴሎች ናቸው። ይህ ሴል ደግሞ ወይም ይህ ስቲም ሴል ራሱን ወደ ተለያዩ ሴሎች የመቀየር አቅም አላቸው። ለምሳሌ ወደ ቆዳ ሴል ሊሆን ይችላል፣ ወደ ፀጉር ሴል ሊሆን ይችላል፣ ወደ ጉበት ሴልም የመቀየር አቅም ያላቸውና እንዲሁም ደግሞ የተለያዩ ጠቃሚ የሆኑ ሴሎችን የመተካትም ጭምር አቅም ያላቸው ናቸው ማለት ነው። ዋና ተግባሩ ምንድነው? ይህ የኢምብሪዮኒክ ስቲም ሴል ዋና ተግባሩ ሪፔር ያደርጋል። ዳሜጅ የሆኑ ቲሹዎችን ሪፔር ወይም ደግሞ ይጠግንልናል ማለት ነው። ይህ የሆነበት ያው ራሱን የመተካት አቅም ጭምር ስላለው ነው ማለት ነው። ወደ ሁለተኛው የስቲም ሴል አይነት ሲሄድ አምቢሊካል ኮርድ ስቲም ሴል ይባላል። ይህ አምቢሊካል ስቲም ሴል ኮርድ ደግሞ ልጆች ከተወለዱ በኋላ ከእትብታቸው የሚገኘውን ደም በላብራቶሪ ውስጥ በማስቀመጥ ይህ የተቀመጠውን ደም ወደ ጠቃሚ ወደ ሆነ ወይም ደግሞ ወደ ተለያዩ ፐርፐዞች የመቀየር ችሎታ ወይም አቅም ያላቸው ናቸው። ይህ ማለት ደግሞ ምንድነው? ለምሳሌ ይህ በላብራቶሪ ውስጥ ከተቀመጠ በኋላ ለምን አገልግሎት ይውላል? ለምሳሌ ለደም ካንሰር ወይም የደም ካንሰር ሲገጥመን ይሄ የደም ካንሰርን ትሪት ለማድረግ ይጠቅመናል ማለት ነው። ወደ ሶስተኛው የስቲም ሴል ላችሁ አዳልት ስቲም ሴል ይባላል። ይህ አዳልት ስቲም ሴል ደግሞ ያደጉ ሴሎች ናቸው ወይም ደግሞ ያደጉ ስቲም ሴሎች ናቸው። ይህም ዋና ተግባሩ ምንድነው? ለምሳሌ በቆዳችን ላይ የሚገኙ ቁስሎችን ዋና ተግባሩ ቁስሎችን ትሪት የማድረግ ነው ዋና አላማው ማለት ነው። እንዲሁም ደግሞ ከዛ በተጨማሪ ሪፔር ያደርጋል። እንግዲህ ስቲም ሴል ዋና ተግባሩ ምንድነው? ቅድም እንዳልኳችሁ ሪፔር ያደርጋል። ዳሜጅ የሆኑ የሞቱ ሴሎችን ሪፔር የማድረግ አቅም አለው። ይህ አዳልት ስቲም ሴል በነገራችን ላይ አሁን ወደ አገራችን ላይም ስራ ላይ እየዋለ ይገኛል። የተለያየ አካላችን ላይ ቁስል በሚኖር ሰዓት እነዛን ቁስሎች ትሪት የማድረግ አቅም አለው ማለት ነው። አራተኛው የስቲም ሴል አይነት
ኢንዲዩስ ፕሉሪፖታንት ስቲም ሴል ይባላል። ይህ ስቲም ሴል ደግሞ የኢምብሪዮኒክ ስቲም ሴልን ተግባር የመስራት አቅም አለው። ይህን ካልኳችሁ ስለ ስቲም ሴል አይነቶች ይህን ካልኩኝ፣ ሌሎቹን ደግሞ እናንተ መጽሐፎችን በማንበብ ሊሆን ይችላል፣ ጥናቶችንም በማየት ሊሆን ይችላል፣ በደንብ እውቀታችሁን ማስፋት ትችላላችሁ። ወደ ዋናው ዓላማዬ ስመለስ የእድገትና የባህሪ እክል የገጠማቸው ልጆች ላይ ይህ ስቲም ሴል ምን አይነት ስራዎችን ይሰራል፣ አሁንስ ምን እየሰራ ይገኛል ወደሚለው ሀሳብ ስገባ እንግዲህ እንደሚታወቀው ኦቲስቲክ እክል የገጠማቸው ልጆች ቀጥታ የጭንቅላት ምርመራ ያደርጋሉ ወይም ደግሞ ሲቲ ስካን ምርመራ ያደርጋሉ። ያኔ ምርመራ በሚያደርጉ ሰዓት አንዳንድ የሞቱ ሴሎች ይገኛሉ። እነዛን ደግሞ የሞቱ ሴሎች በስቲም ሴል አማካኝነት ቶሎ ትሪት በማድረግ ወይም ደግሞ ቴራፒውን በማስጀመር ወደ መፍትሄ ለመድረስ ጉልህ ድርሻ ይዛል ማለት ነው ይህ ስቲም ሴል። ይህ የሆነበት ዋና ምክንያት ምንድነው? በጭንቅላታችን ውስጥ ያሉ ሴሎች ራሳቸውን የመተካትም ሆነ በተፈጥሮ የመተካትም ሆነ ዳሜጅ የሆኑ ሴሎችን ትሪት የማድረግ አቅም ስለሌላቸው ነው ይህን ስቲም ሴል የምንጠቀመው ማለት ነው። በነገራችን ላይ ስቲም ሴል ቴራፒ ለእድገትና ለባህሪ እክል ለገጠማቸው ልጆች ከፍተኛ ለውጥ እንድናመጣ ልጆች ከ1 ዓመት እስከ 5 ዓመት ድረስ ባለው ጊዜ ውስጥ ይህ ቴራፒ ቢደረግላቸው እስከ 97% ድረስ የመሻሻል አቅም አላቸው የሚሉ ጥናቶች ይጠቁማሉ። ይህ የሆነበት ምክንያት ምንድነው? ልጆች በልጅነታቸው ያለው የስቲም ሴል መጠንና ካደግም በኋላ ደግሞ ያለው የስቲም ሴል መጠን ሲነጻጸር በልጅነታችን ያለው የስቲም ሴል መጠን ከፍተኛ በመሆኑና ቶሎ ራሳቸውን ወይም ደግሞ የሞቱ ሴሎችን ቶሎ ትሪት ስለሚያደርግልን ነው ማለት ነው። ይህን ደግሞ ለማጠናከር ለምሳሌ በእድሜው ገፋ ያለ ሰውና ልጅ ወይም ደግሞ ሕፃን ልጅ በተመሳሳይ ጊዜ በተመሳሳይ ቦታ ቢወድቁ ቶሎ የማገገም አቅም ያለው ወይም ደግሞ ቶሎ የመሻል አቅም ያለው ሕፃኑ ልጅ ነው ማለት ነው። ለምን? በውስጡ በርካታ የሆኑ ስቲም ሴሎች አሉ ማለት ነው። በዛ ምክንያት ነው። ሌላው ደግሞ ምንድነው? ይህ ስቲም ሴል በነገራችን ላይ አሁን በሀገራችንም በሌሎች ባደጉ ሀገራትም ስራ ላይ እየዋለ ይገኛል። ምንም እንኳን ለእድገትና ለባህሪ እክል ለገጠማቸው ልጆች አሁን ላይ ጥሩ ዜና ቢመጣም እንኳን በፊትም ጀምሮ የምንጠቀምበት ወይም ደግሞ ለሕክምና የሚውል ነው ማለት ነው። ይህ ስቲም ሴል ለምሳሌ ለመገጣጠሚያ ህመሞች ሊሆን ይችላል፣ ለደም ካንሰር እና ለመሳሰሉ የጤና እክሎች ላይ ስራ ላይ እየዋለ ይገኛል። አሁን ደግሞ ለእድገትና ለባህሪ እክል ለገጠማቸው ልጆች በተለይ ደግሞ ባደጉ ሀገራት ላይ ይህ ስቲም ሴል ስራ ላይ ወይም ቴራፒው ተጀምሮ ጥሩ ለውጥ እየመጣም ይገኛል ማለት ነው። ግን ጥቂት በሚባሉ ሀገራቶች ላይ ነው እየተሞከረ ያለው። በሰፊው ግን ለመሞከር ወይም ደግሞ በሰፊው ለማድረግ ምንድነው የሚያግደን ነገር? ወደፊት ልጆቹ የሚገጥማቸውን ነገር ቴራፒው ከተደረገ በኋላ ልጆቹ ላይ የሚያመጣው ነገር ስለማይታወቅ እና ደግሞ ጥናቶችም ስላልተደረገላቸው በሰፊው መጀመር አልተቻለም። ምናልባት ግን ወደፊት ጥሩ ነገር ይመጣል ብለን እናስባለን ለኦቲስቲክ ልጆች ማለት ነው። ሌላው ደግሞ እዚህ ጋር ማንሳት የምፈልገው ሀሳብ ምንድነው? ስቲም ሴል ቴራፒ ተደረገ ማለት ስልጠና ይቋረጣል ማለት አይደለም። ለምሳሌ ስፒች ቴራፒ ሊሆን ይችላል፣ ቢሄቪየራል ቴራፒ ሊሆን ይችላል፣ የህይወት ክህሎት ሊሆን ይችላል። እያንዳንዱ ስልጠናዎች ቀጣይነት ሊኖራቸው ይገባል እንጂ ስቲም ሴል ቴራፒ ተደረገ ተብሎ ስልጠናው መቋረጥ የለበትም ማለት ነው። እንግዲህ ውድ ቤተሰቦቻችን ለዛሬ ስለ ስቲም ሴል ቴራፒ ጥቂት ነገር ነው ያልኳችሁ። እናንተ ግን በደንብ ያላችሁ እውቀት ለማስፋት የተለያዩ ጥናቶች ምን ይላሉ የሚለውን ነገር በደንብ ብታዩና መጽሐፎችንም ብታነቡ የተሻለ ነው ብዬ አስባለሁ። ለዛሬ የነበረኝ ቆይታ ይሄንን ይመስላል። የእድገትና የባህሪ እክል ገጠመ ማለት የአዲስ ህይወት መጀመሪያ እንጂ የህይወት ማብቂያ እንዳልሆነ እንድትገነዘቡትም ጭምር እፈልጋለሁ። አመሰግናለሁ።